ባገኘሁት አገልግሎት እጅግ ተገርሜያለሁ። ሰላም ተዋናይ ተስፉ ብርሃኔ ይባላለሁ። በሀገር ፍቅር ቲያትር በትወናና በዳይሬክቲንግ እሰራለሁ። ዛሬ የመታወቂያ እድሳት ፈልጌ ነበር ወደዚህ የመጣሁት። ባገኘሁት አገልግሎት እጅግ ተገርሜያለሁ። በቢሮ ጥራት በጣም ከስገባ ጀምሮ በጣም ተደስቼ ነበር። ፋይናሊ ግን ልጆች የሚያስተናግዱት ልጆች ከበር ጀምሮ ከሪሴፕሽን ጀምሮ እስከ መጨረሻው ድረስ ያለው ያገኘሁት አገልግሎት እጅግ ተገርሜያለሁ። ቀልጣፋ ጥራት ያለው እጅግ አስተማማኝ የሆነ አገልግሎት ነው ያገኘሁት። ይሄ መሶብ የሚባለው በሁሉ ነገር በአንድ ቦታ የሚገኝበት አሰራር በደንብ እንዲሰፋ በበኩሌ እመኛለሁ። አመሰግናለሁ። ዛሬ መንጃ ፍቃድ ለአዲስ ነበር የመጣሁት ለልጄ ፓስፖርት ለማሳደስ ነበር። በጣም ፈጣን ደስ የልጄን የልደት ሰርቲፊኬት ኦተንቲኬት ለማድረግ ነው የመጣሁት። ቆንጆ አገልግሎት ነው ያገኘሁት። በጣም ደስ የሚል በፊት እንላክ ነበር ወደ ጤና ጣቢያ ምናምን፣ ያ ሁሉ ቀርቷል። አሁን እዚሁ ጤና ጣቢያ የአይን ሜዲካል ምናምን እና እንጂ 15 ደቂቃም አልሆነኝም። ዲጂታል መታወቂያ የፊደል ስህተት ነበረች። ያችን ለማስተካከል ቅዳሜ ነው የጀመርኩት። ቅዳሜ ጀምሬ ባንክ ሲሄድ ባንክ እንትን አደረገኝ። ትክክል አልማስተካከል አለኝ። አዲሱ ገበያ ላኩኝ ፖስታ ቤት ብለው። ከዛ አዲሱ ገበያ እዚህ 4 ኪሎ ቱሪስት ሆቴል አጠገብ ያለው እዛ ትናንት እዛ ዋልኩኝ፣ አልሆነም። አሁን ከዛ ጠቁመውኝ ሞሰብ የሚባል አራዳ ክፍለ ከተማ ውስጥ እዛ አለ ሂድ ብለውኝ አሁን 30 ደቂቃ አልሞላኝም ጨርሻውን እየወጣሁ እና በጣም አመሰግናለሁ። ቢሮውን ከዚህ ቀደም እናውቀዋለን፣ ክፍለ ከተማ ሆኖ አሁን ንጽህናው ምናምን በቃ ስታንዳርድ ጠብቆ የውጭ መስተንግዶ ላይ ያገኘንበት በጣም ደስ የሚል ነበር። ግን በጣም ደስ የሚል ነው። 10 ደቂቃ 15 ደቂቃ የፈጀብኝ እና ደስ የሚል መስተንግዶ ነው። ይሄ በርታታ። ከዚህ በፊት ብዙ ፕሮሰስ አለው። ያሁኑ ግን ፈጣንም ነው። እንጃ በ20 ደቂቃም አልፈጀብኝም እና ቆንጆ አገልግሎት ነው። ደስ ብሎኝ እየወጣሁ ነው ማለት ነው። አንድ ሰው አንድን ነገር ለማስፈጸም ብዙ ጊዜ የሚፈጀውን አንድ አካባቢ እንዲተሰባስቦ መገኘቱ ለሰው ለጊዜውም ሆነ ለአገልጋይም ለተገልጋይም ጥሩ ውጤት ጥሩ ሰዓታቸውን የመቀጠል እንትን ይኖራል ብዬ አስባለሁ። ኢትዮጵያ ውስጥ ይሄን ነገር በኔ ዘመን ያለው ያላሰብኩት ነው። በጣም ደስ ብሎኛል። ካሙዙ ካሳ ነኝ። ዛሬ ያው እዚህ የምገኘው አዲስ መሶብ ነው። ሁሉንም አገልግሎቶችን ባንድ ላይ የሚገኝበት ማዕከል ነው። ሁሉንም አገልግሎቶችን ከመሸ ሰዓት አርፍጄ በመጣም በቀልጣፋና በአጭር ጊዜ ውስጥ ተስተናግጄ በጣም ግሩም ጊዜ አሳልፌ ያሰብኩትን አላማ አሳክቼ የወጣው ነው። በጣም ግሩም ነው። ኢትዮጵያ ውስጥ ይሄን ነገር ያለው ብዬ አስቤያለሁ። ንጹህ ነው፣ ጽድት ያለ ነው። የሚታየው ነገር ሁሉ ቀልጣፋነታቸው፣ ሰራተኞቹ የነበረው ሲስተም ሁሉ በጣም ፈጣን ነው። ደስ ብሎኛል። አመሰግናለሁ።